ስኪኖሬን ነው በድጋሚ ቪዲዮ ልሰራላችሁ የመጣሁት። ምንድነው እሱ ያው አንዳንድ ልጆች በኮሜንት ጠይቃችሁኛል። በደንብ ላስረዳችሁ እስቲ። ያልሰራላችሁም ቶሎ ለውጥ ደግሞ የምትፈልጉም አላችሁ። በእርግጥ ለውጥ ይሰጣል። ከሌላው ስኪን ኬር በተሻለ መልኩ ይሄ ስኪኖሬን ለማዲያትና ብጉር ትቶት ለሄደ ጠባሳ በጣም አሪፍ ነው። ጥቋቁር ጠባሳዎች ማለት ነው። እና ደግሞ አዲስ የሚወጣንን ብጉር ባክቴሪያዎቹን በመግደል ይቆጣጠራል። በጣም ቆንጆ ነው። እኔ በሱ ነው በጣም ለውጥ ያየሁበት። ፊቴ ምንም ነው የማይታየው። አንገቴና ፊቴ በጣም ነበር ብጉር ወጥቶብኝ የተበላሸው። ከሌላው የሰውነት ክፍሌ ቆዳይ በጣም የተጎዳው አንገቴና ፊቴ ነው። እና ይህንን ክሬም መጠቀም ከጀመርኩ ወዲህ በጣም ለውጥ አይቼበታለሁ። እኔ ብዙ ፕሮዳክቶች ነው የተጠቀምኩት። በነገራችን ላይ ብዙ ፕሮዳክቶች ልጠቀም እንጂ ለውጥ ቶሎ ያየሁበትን ማለቴ ሌሎቹም ለውጥ አላቸው። በጣም ለረጅም ዓመታት ስጠቀሙ የነበረውን መታጠቢያ፣ የፊቴ ሞይስቸራይዘር፣ እነዚህ ሰንስክሪን እንዲሁም ደግሞ አንዳንድ እንትኖች እጠቀማለሁ፣ ሲረሞች ማለት ነው። ለምሳሌ እንደ ሳልሲሊክ አሲድ፣ ኒያሲናማይድ የመሰሉትን እጠቀማለሁ። ግን ይሄ ጥቋቁሩን ነገር ይሄ በቃ የሞተውን የቆዳ ሴር ግን ቶሎ አላነሳልኝም ከፊቴ ላይ ማለት ነው። ስለዚህ አሁን ማዲያትና ብጉር ጠባሳ ላለባችሁ ልጆች ነው ዋናው። የሚወጣውን ብጉር እኮ ስኪናችንን በትክክል ትሪት ካረግነው በመታጠቢያ እና በሞይስቸራይዘር እንዲሁም ራሳችንን ከባክቴሪያዎች ከተከላከልን ትራስ ጨርቅ ከቀየርን አዲስ የሚወጣ ብጉር በሱ መቆጣጠር እንችላለን። ችግሩ ምንድነው? የወጣው ጠባሳ ቶሎ አይጠፋም፣ እንዲሁም የማዲያትም። ስለዚህ ለዛ የሚሆን ቶሎ መፍትሄ የሚሰጠው ቶሎ ያንን ኤክስፎሌት አድርገን ቶሎ ተልጦ እንዲነሳልን ሌላ ፕሮዳክት ያስፈልገናል ማለት ነው። ለዚህም ደግሞ ከነዛ ውስጥ ዋነኛውና አንዱ ስኪኖሬን ነው። በቃ ቆዳ በጣም ነው የሚልጠው እና ስኪኖሬን እንዴት ነው የምትጠቀሙት? እሺ እኔ አሁን በሰራልኝ መንገድ ላስተምራችሁ እናንተን። ለእኔ በሰራልኝ መንገድ በእርግጥ መጀመሪያ እኔ ገዝቼ ቶሎ አልሰራልኝም። ለምን ካላችሁኝ አጠቃቀሙን ስላላወቅኩበት አልሰራልኝም። 2 ስኪኖሬን እስክጨርስ ምንም አይነት የመላጥም ሆነ ምንም አይነት ምልክት አላሳየኝም። ትንሽ የመቆጥቆጥ ስሜት አለው፣ ግን አዲስ የሚወጣ ብጉሮችን ተከላክሎልኛል። ስለዚህ መላጥ የጀመረው መቼ ነው? ቆዳዬ ባለፈው ቪዲዮ ላይ እንዳስገባውላችሁ አሁንም አስገባላችኋለሁ። ቆይ ፎቶ እንዴት እንደተላጠልኝ ቆዳዬ ማለት ነው። እንዴት ነው እንዲላጥ የሚያደርገው? አጠቃቀሙ መጀመሪያ ፊታችሁን ትታጠባላችሁ። ለራሳችሁ በሚስማማችሁ ሳሙና ፊታችሁን ታጠቡ መጀመሪያ። ከዛ ፊታችሁን አደረቃችሁ ተረፍ በሶፍትም በፎጣም አድርቁ ፊታችሁን በሚመቻችሁ። ካደረቃችሁ በኋላ ፊታችሁን ስኪኖሬን ትንሽ መጠን ወስዳችሁ ትቀባላችሁ። ፊታችሁ ላይ ትንሽ መጠን ወስዳችሁ ታዳርሱትና ሁሉም ቦታ ላይ አንገታችሁም ላይ ሁሉም ቦታ ላይ አዳርሳችሁ ተቀቡ። ከዛ በመቀጠል ለእኔ ይሰራልኝ። ከዚህ በኋላ ሌሎች ሰዎች አሁን የተለያዩ አይነት ሞይስቸራይዘሮች ነው የሚጠቀሙት። የተለያዩ አይነት ሞይስቸራይዘሮች ስለሚጠቀሙ የሰራላቸው ሰዎች አሉ፣ አላቅም። ግን እንደኔ ግን የሰራልኝ በዚህኛው በ2+M ሞይስቸራይዘር አሪፍ ነው። በዚህኛው ማለት ነው። ይሄኛውን ለምን እንደመረጥኩት ልንገራችሁ። ይሄኛው በራሱ ለብቻው ይልጣል፣ የመላጥ ባህሪ አለው። ትንሽ የማቃጠል ስሜት አለው፣ ይልጣል። ሁለቱ አንድ ላይ ሲሆኑ ደግሞ በጣም ይልጣል ማለት ነው። ማለት ቆዳችሁ በቃ ይሄ በጣም የተበላሸ ከሆነ በተለይ በብጉር በጣም የተበላሸ ከሆነ እኔ ስቲል ይሄ አፌ አካባቢ ላይ አለብኝ። ይሄ ወፍራም የሆነ ቆዳው እዚህ አካባቢ እንዲህ ስለሚደራረብ አለ እሱ ጋር ማለት ነው። ስለዚህ ከስኪኖሬን ቀጥላችሁ 2+M ተቀቡ፣ ይሄኛውን ማለት ነው። ይሄኛውን ትንሽ መጠን ትወስዱና ፊታችሁ ላይ ሁሉም ቦታ ታዳርሳላችሁ። ልክ እንደተቀባችሁ ፊታችሁን በጣም መለብለብ ይጀምራችኋል፣ ይለበልባችኋል። በቃ በጣም ማለት ነው። መቋቋም ላትችሉት ራሱ ትችላላችሁ። ለዚህ ነው ማታ ማታ ተቀቡ የሚላችሁ። ቀን ከስራም ጋር ላይ መቸን ይችላል። በዛ ላይ ደግሞ በቃ ሲያቃጥላችሁ ራሳችሁን ለመቆጣጠር መሞከር አለባችሁ፣ ቁጭ ብላችሁ ምናምን ነገር ማለት ነው። ስለዚህ 2+M ትጠቀማላችሁ ማለት ነው። ሞይስቸራይዘር ያቃጥላችኋል ምናምን ነገር ተቋቋሙት። ከዛ ትተኛላችሁ። በቃ ካለ እንደዚህ ማቀዝቀዣ ኤሲ ምናምን ክፈቱና እንትን በሉ ማለት ነው። በጣም ይብስባችሁ ከሆነ ግን ታገሱ። በቃ ፊታችሁ ቆዳው ያ የሞተው ቆዳ እንዲነሳ አይደል የምንፈልገው፣ ታገሱ። ከዛ በመቀጠል ትተኙና ጠዋት ስትነሱ ደግሞ ትታጠቡና ኖርማል ሞይስቸራይዘር ተቀቡ። ከዚህ በፊት የምትቀቡት ነጋታው ማለት ነው። ምክንያቱም እነዚህ ሁለቱን
በቃ ለማታ ማታ ብቻ አስቀምጧቸው። ለማታ ማታ ይሄ ጥቁሩን ማዲያቱ ምናምን ትሪት ለማድረግ ብቻ ተጠቀሙ ማለት ነው ይሄን ሁለቱን። ከዛ ቀን ቀን ፊታችሁን ታጠባላችሁ። ኖርማል እንደ ቆዳችሁ አይነት ያላችሁን ሞይስቸራይዘር ተጠቀሙ። ብጉር ያለባችሁ ከሆናችሁ የላሮች ፖሳ ይሄኛውን ተጠቀሙ፣ ይሄኛውን ሞይስቸራይዘር። ምክንያቱም ያንን እንዳትነኩት ያልኩ ሞይስቸራይዘር ይሄኛውን መጠቀም ትችላላችሁ። ኦይሊ ቆዳችሁ ብጉር ያለባችሁ ግን ያው ይሄኛውን ጥቁሩን ትሪት ለማድረግ ስለሆነ አስቀምጡት እሱን። ኦኬ። ስለዚህ ሌላ ሞይስቸራይዘር ተጠቀሙ። ውጭ የምትወጡ ከሆነ እሳት አጠገብ የምትቀርቡ ከሆነ ሰንስክሪን ተጠቀሙ። በየአይነታችሁ በራሳችሁ ቆዳ አይነት ሰንስክሪን ተጠቀሙ። ከዛ እንደዚህ እያደረጋችሁ ደጋሙ። ከዛ ቆዳችሁ እያስጠላ ይመጣል። በጣም ነው የሚበላሸው ማለት ነው። ምክንያቱም ያ ከላይ ያለው ሊነሳ ነው፣ ይደርቃል፣ የሆነ ይጨመድዳችኋል። ስለዚህ ጥሩ ሞይስቸራይዘር መጠቀም እንዳትረሱ። ከዛ በኋላ እንዲህ መጨምደድ ሲጀምር ቆዳችሁ የሆነ በቃ እንዴት ልበላችሁ የተበላሸ የሆነ የሚያስጠላ አይነት ውጥር ይላል ምናምን ይደርቃል። ስለዚህ በዛ ሰዓት ምንድን ነው የምታደርጉት? ኖርማልና ደረቅ ቆዳ ያላችሁ ልጆች ቫዝሊን ተቀቡ። አሪፍ ነው በሱ በቃ ቆዳችሁም ደረቅ ስለሆነ ቫዝሊኑ በደንብ ነው እያለሰለሰ ያን የሞተ ቆዳ እንዲነሳ ያደርገዋል። ግን ኦይሊ ስኪን ያላችሁ ቫዝሊን ምናልባት የቆዳ ቀዳዳችሁን ሊደፍነውና አዲስ ብጉር ሊያወጣባችሁ ስለሚችል እንደዚህ አይነት የሴራቪ ሞይስቸራይዘር ተጠቀሙ። ይሄ ይሻላል። ኦይል ፍሪ እና ከሽታ ነፃም ስለሆነ ቆንጆ ነው ለብጉር ላለበት ሰው ማለት ነው። እንደዚህ አይነት ሞይስቸራይዘሮች ተጠቀሙ። ቫዝሊን ትንሽ ቀዳዳውን ሊደፍንባችሁ ይችላል። ያው ግን ከሌላችሁ ግን ኢትስ ኦኬ ተጠቀሙ። ቫዝሊን ከሌላችሁ ችግር የለም። ዋናው ያ የሞተ ቆዳውን ማንሳት ነው። እንዲነሳ ግዴታ መርጠብ አለበት ቆዳችሁ፣ ሞይስቸራይዘር መሆን አለበት። ስለዚህ አለስልሱት በሱ ማለት ነው። እና በደንብ ነው የሚሰራላችሁ። ትዕግስት ይኑራችሁ። እኔ ቆዳዬን መንከባከብ ከጀመርኩ ረጅም ዓመት ነው፣ በጣም ረጅም ማለት ነው። እውነት እስከ 5 ዓመት ራሱ ይሆነዋል። ግን ትክክለኛውን ስኪን ኬር አላገኘውም ነበረ። ብዙ አይነት ሲረሞች፣ ብዙ አይነት ሞይስቸራይዘሮች ተጠቅሜያለሁኝ። ግን በመጨረሻ ያገኘሁት እነዚህ ነው። ሌላው እነዚህ ሁለቱን ተጠቀሙ። እኔም ብዙ አይነት ስኪን ኬሮች እንዳላበዛባችሁ ነው። ቀጣይ እያስተማርኳችሁ የሚሄዳቸው አሉ። ያው መርጣችሁ እናንተ የምትፈልጉትን ትጠቀማላችሁ። የትኛው ለምን እንደሚጠቅም በደንብ አስተምራችኋለሁኝ። ሌላው ያው ስለ ኮጂክ ሶፕ ሳሙና ሰምታችኋል ብዬ አስባለሁ። ይህ ሳሙና በጣም ቆንጆ ነው፣ ኦሪጂናሉን ከገዛችሁት ማለት ነው። እሱ ምንድን ነው የሚያደርገው? እንደዚሁ ፊት ላይ ያለ የጥቋቁር ነጠብጣቦችን፣ ብጉሩ፣ የማዲያት የመጣ የጠቆረ ነገር ያደበዝዛል። እጃችን ላይ እንደዚህ እዚህ ጋር የሚጠቁሩትን ነገሮች ይቀንስልናል። ጉልበታችን፣ ብብታችን ላይ ጠቅላላ ገላችንን በሱ ብንታጠብ በጣም ቆንጆ ሳሙና ነው። ስለሱ ቪዲዮ ከዚህ ሰርቻለሁ፣ ግን በደንብ አብራርቼ እሰራላችኋለሁ። በቀጣይ ብዙ ስኪን ኬር አይነቶች ነው ያሉት። ስለተለያዩ ነገሮች እሰራላችኋለሁ። ለአሁን ግን ስለ ስኪኖሬን ነው። ስለዚህ ስኪኖሬን በዚህ መንገድ ነው የምትጠቀሙት። እስቲ ቴሌግራም ቻናል ከፍታለሁ ብያለሁ። ሀሳብ በዛ እንለዋወጣለን። እሺ። ስለዚህ ለአሁን ደግሞ ወይ የዋትሳፕ ቁጥሬን አስቀምጥላችሁና በዛ ሀይበሉኝና ከዛ ወደ ቴሌግራም ቻናሉ እንሸጋገራለን። ሀሳብ አስተያየት በደንብ እንለዋወጣለን። እሺ። ያልገባችሁ ነገር ቀርባችሁ ጠይቁኝ፣ እረዳችኋለሁ። የቆዳ ነገር በጣም ከባድ ስለሆነ ያው እኔ ከብዙ ጥረት በኋላ አሳክቻለሁ። ያው ይቀረኛል፣ ግን ወደፊት ደግሞ እየተሻሻለ ይሄዳል እና ያው ቻናሌን ሰብስክራይብ ማድረግ እንዳትረሱ። በጣም እወዳችኋለሁ። አመሰግናለሁ። ባይ